ስራ የለሽም ግን እየኖርሽ ነው። ማስላለ እግዚአብሔር በቃ የነቀላ አባቴ እጅ ነው። ወደኔ መምጣት ለምን ትዘገያለህ አትበሉት፣ ምክንያት አለው። መቼ ትመጣለህ ብቻ በሉት። ቀኑን የሚያቆማ ብቻ ነው እግዚአብሔር። የሰው ዝምታ እኮ ምንም ነው። ሰው ቢናገርም ሊረዳን የሚችለው ብሎ ከንፈር መጥቶ ነው። ቢናገር ታሪክ መቀየር፣ ቢናገር እስራት መፍታት፣ ቢናገር ሞትን መርታት፣ ቢናገር መቃብርን መዝጋት፣ ቢናገር ጨለማውን መክፈፍ፣ ቢናገር ችግርን ወደ ጥልቁ ጥሎ ልጆቹን ከፍ ማድረግ የሚችል አባት ብቻ ነው። አንዳንዱ በሕይወቱ፣ አንዳንዱ በትዳሩ፣ አንዳንዱ በጤናው፣ አንዳንዱ ደግሞ በቤተሰብ መካከል እንኳ ሆኖ ሊሆን ያለውን ክብርና ሊኖር የሚፈልገውን ደስታ አጥቶ ምንድነው የኔ ሕይወት? መቼ ነው ይሄን አልጫ ሕይወት መድህን ዓለም ወደኔ መጥተ የምታጣፍጠው ይላል። በእውነት ቢኮረፍ እግዚአብሔር ይኮረፋል ወይ? አይኮረፍም እኮ። ስለከለከለን ስሙ የተመሰገነ ይሁን። ችግራችሁን ተዉት፣ መከራውን ተዉት፣ እርሱት። ምትረሱት ግን በእናንተ አቅም አይደለም። ማስላለ ነው የሚረሳው። ዝም ብላችሁ አትጩሁበት እግዚአብሔር። ያኔ ቆንጆ ሆነሽ ከአንቺ ጋር አንሶራ ሊጋፈፍ አንዴ በቴሌግራም አንዴ በሜሴጅ አንዴ ደግሞ እየደወለልሽ ተደብቀሽ ወላጅ እያታለልሽ ያወራሽ ወንድ ሁሉ ውበትሽ ከረገፈ በኋላ ቻው። ያኔ ብር ባለ ጊዜ መጋበዝ በቻልክ ጊዜ ሐዋሳና አዲስ አበባ ሪዞርት ማዝናናት በቻልክ ጊዜ የከበቡ ሴቶች ሁሉ መናጢ ደሃ ስትሆን አይደለም እነሱን ልትጋብዝ አንተ ማኪያቶ ሲጠርብህ ሁሉም ጀርባህን ይሰጣል። እመነኝ። ከበር መልስ ብለህ ጋብዘህ ቤት አርዳ ወራርዳ የጠራኸው ሁሉ እንግዳ አድርገህ የተቀበልከው ሁሉ ቀን ሲገዳ አብሮህ ይዞራል። ስትከሰስ ይከሳል፣ ስትታመም ሌላ በሽታ ይሆንብሃል። ልክ ዳዊት በቁስሌ ላይ ጥዝጣዜ ጨመሩብኝ እንዳለ ለእናቴ ልጆች ለወንድሞቼ እንግዳ ሆንኩ እስካለ ድረስ አንተም እንግዳ ትሆንባቸዋለህ፣ ይረሱሃል። እንደው ጥቂት አማረብኝ ብላችሁ በ70 ብር የዱባይ ዶላራንትና በ50 ብር የቻይና ጫማ ላይ ተሰክታችሁ ምትኮሩ፣ እንደው ስፖርት ስትሰሩ ትንሽ ጡንቻ ያበጠ ምትሉ ወንዶች፣ እንደው ትንሽ ጸጉራችሁ ተተኩሶ ያን ድርቅ ብሎ ያለቀ መጥረጊያ የሚመስል ጸጉራችሁ ተተኩሶ ጥቂት ሲያምርባችሁ ምትኩራሩ ሴቶች፣ የእውነቴን ነው የምላችሁ፣ አትኩሩ። የለበስነው አፈር ነው፣ ይሸታል። ይኸውላችሁ ልጄ ባል ሚስት ባሌ ጌታዬ የምትለው ልጆች አባዬ ማየ የሚሉት ወዲያው ሰው ሲሞት ከቤታቸው አክሎ ቶሎ ታጥቦ የሚቀበረው ለምን ይመስላችኋል? እንዳይሸት የዚህና ልኩ ነው። አፍንጫው ላይ እስትንፋሱ ያለችበት ሰው ከምን ይቆጠራል? እሱን ተወው አለ መጽሐፈ ኢሳይያስ ትንቢቱ ላይ። ከምንም አንቆጠርም እኮ እንደው ዝም ብለን እኮ ነው ራስ ምታት ሲይዘን ለምንታሰረው ያዙ ይልቀቁኝም። ባለፈው ሰኔ ተመርቃችሁ ነሐሴ ላይ ስራ አጣው ብላችሁ እኮ እግዚአብሔርን ያኮርፋችሁ ሰዎች አላችሁ። ስንቱን ቆራቢ፣ ስንቱን ሰንበት ተማሪ፣ ስንቱን ሰው ሁሉ ከውጪ እንደው እሱን እያገለገለ ቢረዳው ምን አለ፣ እሱን እያገለገለች ቢረዳት ይሉናል ሰዎች። ማን ያቅልናል? የቀጠረልንን ቀን ማን ያዘልን? ቀኖቼ ሁሉ ባንተ ፊት የተቆጠሩ ናቸው ይላል ዳዊት። አለቀን። ማንም ይበላችሁ እንዲሆነ ቀራ እንዲሆንሽ ተመርቀሽ አሁንም ባዶሽን። አዎ አማኑኤል ድሮ ትደርስ ነበር ዘንድሮ ዝም አልከኝ ብለው መልካ ሚካኤሉን ውዳሴ ማርያሙን ዳዊቱን ዘግተው ዝም ብለው እግዚአብሔር ላይ ያኮረፉ ሰዎች አሉ። ቢዘገይም እሱን ጠብቁት። መቃብር ቢዘጋም ነገር ቢሞትም ሁሉም ነገር ቢበላሽ ታገሱት። ሁሉም ለቅሶ ደርሶ እዝን አምጥቶ ወደ ቤቱ ሲገባ የመጨረሻው ለቅሶ ደራሽ አማኑኤል፣ ሁሉ ሲከዳ ማይከዳ የመጨረሻው ወዳጅ አማኑኤል። ሁሉ ልትበደሩ ስትሄዱ ፊት አጥቁሮባችሁ ያኔ አሁን መልሳለሁ እያለ ብር ወስዶ አታክቶ የሰጣችሁ ሰው አንድ ቀን ተቸግራችሁ 1000 ብር ልትጠይቁ ስትሄዱ ገና ፊታችሁን ያይና እንትን ፈልጌ ስትሉት ብስጭት ይልባችኋል። ምንም እኮ አልሆነም። ምን ሆነ ነው ስትሉት ደንግጣችሁ እንትን 10000 ብር ወስዶ አልመልስ እንዳትጠይቁት። ግን ማይል ሰጥቶ ሰለቸኝ የማይል ሰጥቶ አልብሶ አኑሮ አጉርሶ ተሸክሞ ችሎ ደከመኝ የማይል ወዳጅ ብቻ ነው። እግዚአብሔር ማንን ትቶ ያውቃል? እግዚአብሔር ማንን ረስቶ ያውቃል? እግዚአብሔር ማንን ንቆ ያውቃል?
እሱ ንቆን ቢሆን እሱ ትቶን ቢሆን ማን ከተኛበት ይነሳ ነበር? ማን የበላውን ይውጥ ነበር? ማን ተራምዶ ይሄድ ነበር? ማን ከጠላት ቀስት ያመልጥ ነበር? እንዴት እንደሚጠብቀን እኮ ብናውቅ አንድም ቀን ከምስጋና ውጭ ማጉረምረም በፊቱ አይወጣም። እመኑ። ጮማ በቆረጣችሁ፣ ወይን በቀዳችሁ፣ ቤታችሁ በሞላ፣ ኪሳችሁ በሞላ፣ በየቦታው በጋበዛችሁ ጊዜ፣ ባጃጅ ላይ ታክሲ ላይ ልክፈል ባላችሁ ጊዜ ሁሉ ሳታዩት እየጠራ ሰላም የሚላችሁ ሁሉ ጥቂት ቤታችሁ ባዶ ሲሆን፣ ዘመን ሲከዳችሁ፣ ጤናችሁ ሲለወጥ፣ ሐዘን ሲገባ ቤታችሁ እንደ ድሮ መጋበዝ መክፈል ሲያቅታችሁ፣ ቤታችሁ ዶሮ አይደለም ሽሮ ሲጠርባችሁ ሁሉም ይከዳችኋል። ያኔ የማይረሳ ያኔ የማይጠላ ያኔ ደሃነ ያኔ ሸተሃል ያኔ ወድቀሃል ያኔ የለህም የማይል አንድ አባት አለ። ስሙን ጥሩልኝ ባካችሁ። እግዚአብሔር ክብር ምስጋና ለስም አጠራሩ ይሁን።